ሰላም ጤና ይስጥልን የሁናው ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ እያልን የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። ሐማስ ሽብር እየሸረበ አካባቢውን የሽብር ቀጠና ለማድረግ እየሰራ ነው። ጋዛም የአሸባሪ ቡድን ምሽግ ናት። ይህ ነገር እስራኤል ካቀጣጠለችው የዓለማችን አስከፊ ጦርነት ዋዜማ ጅማሮ በእስራኤል ሹማምንትና የመንግስት ልሳናት በዝቶ የተደመጠ ድምጽ ነው። በጋዛ ሰማይ የብርሃን ኳስ መሳይን ክብሎች ወዲና ወዲያ ሲርመሰመሱ ላይ እንግዳ የደስታ ርችት እንጂ ሰው ጨራሽ መሳሪያዎች ላይ መስሉት ይችላሉ። ረሃብ መግጫ ለንጋ ሆኖ ህዝቡ ያለልክ ተቸግሯል። ህፃናትን አሳዳጊ አዛውንትንም ቀባሪ የሚያሳጣው ይህ ቀውጤ ሁነት ዓለምን በእጅጉ አስጨንቋል። ታዲያ መሪዎች በየዓመቱ የሚሰበሰቡት የተባበሩት መንግስታት ጉባኤ ላይ ዘንድሮ ከቴል አቪቭ ወደ ኒውዮርክ ያቀኑት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከባድ ተቃውሞ ገጥሟቸዋል። እንደ ሌሎቹ መሪዎች ሁሉ ንግግር ለማድረግ ወደ መድረኩ ሲጠጉ ሀገራቸውን ለመወከል ኒውዮርክ የተገኙት የሌላ ሀገር ተወካዮች የተቃውሞ ድምጽ እያሰሙ ከአዳራሹ ወጥተዋል። በስካኑ በርካታ ሀገራት ለፍልስጤም ሀገርነት እውቅና የሰጡ ሲሆን አውስትራሊያ፣ ካናዳ፣ ፈረንሳይ፣ እንግሊዝና ሌሎችም ይገኙበታል። አሜሪካ እስራኤል ዌስት ባንክ እንድትጠቀለል ፍላጎት እንደሌላት ዶናልድ ትራምፕ ለጋዜጠኞች መናገራቸውን በስፍራው የተገኙ የዜና አውታሮች እየዘገቡ ይገኛሉ። ሰላም ለዓለማችን። የዛሬን አበቃን።